አይ እንዴት ናችሁ? ዛሬ የምናየው ስለ ኪንታሮት መድኃኒት ነው። ይሄውና ይሄ ምንድነው? ኦሬት ይባላል። ሬቱን ታዲያ ምን እናደርገዋለን? እቺን ቁርጥ አድርገን እንጥላለን ማለት ነው። ይሄንም ቁርጥ አድርገን እንጥላለን። ይሄንም በደንብ አድርገን ገባ ብለን ጠርዙን ቆርጠን እንጥለዋለን። ታጥቦ ነው የመጣው ሬቱ በነገራችን ላይ። ከዛ እቺን ሁለት ቦታ እንደዚህ እናካፍላታለን። አያችሁ ይሄን ይመስላል ማለት ነው። በመቀጠል እዚህ ላይ እናረጋለን። ይሄ ምንድነው? ጎዝ ወይም ጎዝ ይባላል ወይ ጎዝ ሳይሆን ፋሻ ይባላል። ይሁንና ፋሻ ይባላል። ስለዚህ እቺኔ ፋሻው ወፍራም ስለሆነ ምን አደረኩት? ይሄን ፋሻውን ስለተለቀብኝ ላቀጥ ነው ብዬ ነው። ድፍን ነው እንደዚህ ነው የሚሸጠው ከፋርማሲ። እናንተ ደግሞ እንዳይቀጥንባችሁ ሰውነታችሁ ስታስገቡ እንዳይቀጥንባችሁ ሁለት ቦታ ተቆርጡታላችሁ እንደዚህ ማለት ነው። እንደዚህ ተቆርጡትና ይኸውና ከዛ ምን ታደርጋላችሁ? ይኸው ፋሻውን እዚህ ውስጥ በደንብ ታንከባለሉታላችሁ ራስ ብሎ እስከሚጠጣ ድረስ። ይኸው ፋሻው እንደዚህ ራስ በደንብ ድክም እስከሚለው ድረስ እንደዚሁ በቁመት ነው እሺ የምታደርጉት። እኔ እንደማደርገው መለወስ ነው በደንብ እስከሚደክመው ድረስ ማለት ነው። ራስ ብሎ ጥግብ እስከሚል ድረስ ማለት ነው። እኔ ቪዲዮውን ለማሳጠር አቆማለሁኝ። ከዛ ምን ታረጋላችሁ? ይሄን በቀጭኑ ፊንጢጣ ውስጥ ግማሽ ነችን ታህል ታስገቡና ለ2 ሰዓት ታደርጉና ተተኛላችሁ እንቅልፍ እንዳይዛችሁ ማለት ነው። ከመኝታ በፊት ለ2 ሰዓት እንደዚህ ያደርጋችሁ ሰውነታችሁ ውስጥ ታስቀምጣላችሁ። እንደዚህ ማስገባት ማለት ነው። ፊንጢጣ ውስጥ እንደዚህ ይገባል ለ2 ሰዓት። ከ2 ሰዓት በኋላ ታወጡና ይሄኛውን ትጥላላችሁ ማለት ነው። ከዛ ጠዋት ተኝታችሁ ስትነሱ ጠዋት ላይ ለብ ባለ ውሃ ውስጥ አንኳሩን ጨው ትጨምሩና ከዛን ለብ ባለ ውሃ መሐከለኛ ከሰውነታችሁ ጋር በሚስማማ መጠን ማለት ነው በሱ በደንብ ትለቀለቃላችሁ ማለት ነው። ሰውነታችሁን ያን መድኃኒቱ የገባበትን ቦታ ማለት ነው። ከዛ በዛው ነው በጠዋቱ ፌጦ በባዶ ሆድ ትውጣላችሁ ጨላውን ማለት ነው። ጥሬውን ፍሬውን ትውጣላችሁ። ከዛ ይሄ ለስንት ቀን ነው እንግዲህ የምትጠቀሙት? ከ7 ቀን እስከ 15 ቀን ላለው ማለት ነው። እና አላህ አፍያ አድርጋችሁ ያመማችሁ ሰዎች ያላመማችሁ ደግሞ አላህ ያንጣባችሁ ባይ